ትላልቅ ሐሳቦችን ማሰብ የምትፈልጊ ከሆነ እና ከፈጣሪ ጋር ደግሞ ጥሩ ግንኙነት እንዲኖርሽ የምትፈልጊ ከሆነ ሆን ብለሽ የምታረጊው ብቻሽን ሆነሽ you open up ራስሽን ለፈጣሪ ተከፍቻለሽ። ዘመዶች ከበውሽ ሊሆን ይችላል you feel lonely feeling ስለሆነ ፉድ ድራግ ኦቶሪቲ እንደዚህ የሚባልና CDC ሎንሊነስ ላይ ሰሩ። ምን አሉ መሰለሽ ከሶስት ሰዎች አንድ ሰው ብቸኝነት ስሜት ይሰማዋል፣ ሎንሊነስ ይሰማዋል። በስኬት ላይ ስኬት፣ በበረከት ላይ በረከት ሲጫንላቸው ከዛ አንቺ ጋር ምንም የለም። ለምንድነው ብቸኛ ምን ሆነው ብለሽ ታያለሽ? ለምንድነው ሰው የሌለን? does anybody care? who cares? does anybody care? ስለኔ ግድ የሚለው ሰው አለ ወይ? አንድ ነገር በሆን ስለኔ ግድ የሚለው ሰው አለ ወይ? እና በጣም ነው ልቤ የተነካው። ምን አለች መሰለሽ? ብቸኝነት አመመኝ አለች። ሎንሊነስ ፔንፉል ነበር። በቃ ብቸኝነትን ያየሁት ፔንፉል የሆነብኝ በዚህ ሰዓት ነው። ብቸኝነት አመመኝ፣ ሰው ራበኝ፣ ሰው ጠማኝ፣ ሰውን ፈለኩ፣ ሰውን አጣሁኝ አለች። እና ብቸኝነት አመመኝ አለች። እና በጣም ተሰማኝ፣ እንዳስበው እንዳሰላስለው አደረገች። እና አንዳንዴ ይሄ ብቸኝነት ጉዳይ አሁን ኤፒደሚክ ነው ተብሏል። በጣም ሲሪየስ ዓለም አቀፍ ችግር ነው ተብሏል። እና ልክ እንደ ማሌሪያ ኤፒደሚክ ሆነ እንደ ኤፒደሚክ ይባላል አይደል? ልክ እንደሱ እንደ ወረርሽኝ የብቸኝነት እንትን እንደ ወረርሽኝ እየታየ ነው። አሁን ምንድነው ብቸኝነት የሚለውን ሐሳብ እንያዝና ብቸኝነት ሶስት አይነት አለ። ብቸኝነት በሶስት ተከፋፍያለሽ። አሁን ትልቅ ችግር ነው ብለናል፣ ግን ጥሩ የሆነ ብቸኝነት ደግሞ አለ። የመጀመሪያው ብቸኝነት ሶሊቲዩድ የሚባለው ነው። ቮለንተሪ ሶሊቲዩድ ነው። ሆን ብለሽ የምታረጊው አስበሽበት የምታረጊው ብቻዬን ጊዜ ማሳለፍ ፈልጋለሁ ብለሽ የምታረጊው ይሄ ሶሊቲዩድ ነው። ቮለንተሪ የሆነ ሶሊቲዩድ ነው። ሰዎች ገዳም ይሄዳሉ፣ ቤተክርስቲያን ይሄዳሉ፣ መስጊድ ይሄዳሉ፣ ለረጅም ጊዜ የሚቆዩበት ቦታ ይሄዳሉ። እና እዛ ቦታ ላይ ብቻቸውን መሆን ይፈልጋሉ። ለመንፈሳዊ ምክንያት ብቻ ሳይሆን ለአይዲያ ለማግኘት ብቻቸውን። አሁን የቢል ጌትስን አንብቤያለሁ። ቢል ጌትስ በአመት 15 ቀን አንድ ቦታ ይሄዳል። ብቻውን የሚሆንበት ቦታ ነው። ኖ ዋይፍ፣ ኖ ኪድስ፣ ኖ ፍሬንድስ፣ ጓደኛ የለም፣ ሚስት የለም፣ ልጆች የሉም። 15ቷን ቀን የማይታወቅበት ቦታ ሄዶ ብቻውን ያሳልፋል። ያ አይዲያ የሚቀበልበት ሰዓት ነው። ሐሳብ የሚቀበልበት ሰዓት ነው። ብቻውን ሆኖ የሚያሰላስልበት ሜዲቴት የሚያደርግበት ጊዜ ነው። ስለዚህ አይዲያ ለማግኘት አዳዲስ ሐሳቦችን ለማግኘት አንዳንዴ ብቻሽን የምትሆኝበት አለ። መርጠሽ ነው የምታረጊው። ለመንፈሳዊ ምክንያት ለመጸለይ፣ ሜዲቴት ለማድረግ፣ ኮንተምፕሌት ለማድረግ ብቻሽን ትሆኛለሽ። ለጸሎት ይሄዳሉ፣ ለሜዲቴሽን ይሄዳሉ። በካቶሊሲዝም ደግሞ ኮንተምፕሌሽን የሚባል በጣም ወደው ነገር አለ። በካቶሊኮች ኮንተምፕሌሽን ማለት የኛው ኮንተምፕሌሽን አለ ሌላ ትርጉም ያለው። ይሄኛው ኮንተምፕሌሽን ግን ብቻሽን ሆነሽ you open up ራስሽን ለፈጣሪ ተከፍቻለሽ። ከዛ የሱ ፕሬዘንስ ኢንቬድ እንዲያረግሽ፣ የሱ መገኘት እንዲወርስሽ፣ ሐሳብሽን እንዲገዛ እንዲቆጣጠርሽ የምትፈቅጂበት ሰዓት ነው። ጥሞና ጊዜ ሆኖ ይለያል። ይሄ በፈጣሪ በእግዚአብሔር ፕሬዘንስ ውስጥ ሆነው ራሳቸውን ኦፕን አፕ አድርገው ሐሳባቸውን እንዲቆጣጠር ድምጹን እንዲሰሙ የሚያረጉበት ሂደት ነው። ስለዚህ ይሄኛው ሶሊቲዩድ አለ። ይሄኛው ሶሊቲዩድ በጣም የሚወደድ ነው። ይሄኛው የብቸኝነት አይነት የሚፈልግ ነው። ፒካሶ ብቸኛ ነበረ። ሞዛርት ብቸኛ ነበረ። ቅዱሱ መጽሐፍ ላይ እነ ኤልያስ፣ ኤልሳ፣ ሙሴ በጣም ብቸኞች ነበሩ። ማለት የብቻቸውን ጊዜ ይወስዱ ነበረ። ብቻቸውን ይሄ የሚያስፈልግ ትላልቅ ሐሳቦችን ማሰብ የምትፈልጊ ከሆነ እና ከፈጣሪ ጋር ደግሞ ጥሩ ግንኙነት እንዲኖርሽ የምትፈልጊ ከሆነ ሆን ብለሽ የምታረጊው የብቸኝነት ጊዜ ነው። ስለዚህ መርጠን ቦታ መርጠን ጊዜ ለይተን የምናረገው ወይም ደግሞ እንደ ላይፍ ስታይልሽ ሶሊቲዩድ ይሆናል። ብዙ የምታነቢ ከሆነ ብዙ የምታሰላሲ ከሆነ ብዙ የምትጽፊ ከሆነ ላይፍ ስታይልሽ ለሱ ብዙ ወደ ሶሊቲዩድ ያደላ ከብዙ ማትቀላቅ ይኖሩሻል ጊዜዎች፣ ግን ለብቸኝነት ያደላ ይሆናል። ይሄ ጥሩ
ብቸኝነት ነው። አስፈላጊ ብቸኝነት ነው። ሁለተኛው ግን አሎንነስ ነው። አሎን you are by yourself። ይሄ ነው ሰው የለኝም የምትይው። እውነትም ሰው የለሽም። ሰው የሚያዋራሽ ሰው የለም፣ የሚደውልልሽ ሰው የለም፣ ሻይን ጠጣ የሚልሽ ሰው የለም፣ ምሳ እንብላ የሚልሽ ሰው የለም፣ ብትታመሚ የምትደውይለት ሰው የለሽም። ይሄ አሎንነስ ነው። በጣም ባይተዋርነት፣ ከሰው መለየት፣ የሰው ረሃብ፣ የሰው ጥማት። የምትመኪበት ባለስልጣን የለም፣ የምትመኪበት ባለሀብት የለም። አሉልኝ የምትያቸው ጓደኞች የሉም። በቃ እንትን አሉ፣ ምን ችግር አለ የምትያቸው ጓደኞች የሉሽ። እና ይሄ ዘመዶች ይኖሩሻል፣ ግን የሚደርሱልሽ አይነት ዘመዶች አይሆኑም። በተለያየ ምክንያት ላይፈልጉሽ ይችላሉ። ይሄ አሎንነስ ነው። ይሄ ትልቅ ችግር ነው ለብቻው። ይሄ የቅድሙ ሶሊቲዩድ በምርጫ ነው። አሎንነስ ሰው የለኝም፣ በቃ ሰው የለኝም የምትይው ነው። የሚደርስልኝ ሰው የለኝም የምትይው ነው። ሶስተኛው ግን አለ። ሶስተኛው ነው አሁን ኤፒደሚክ የተባለው ሶስተኛው ነው። እሱ ምንድነው? ሎንሊነስ ነው። አሁን ምንድነው? ይሄ ነው ሶሊቲዩድ አየን፣ አሎንነስ አየን። ይሄኛው ሎንሊነስ ነው። ሎንሊነስ ፊሊንግ ነው፣ ስሜት ነው። ኢትስ ዩር ፊሊንግ። የሰው መኖር አለመኖር አይደለም። ዘመዶች ከበውሽ ሊሆን ይችላል። ዩ ፊል ሎንሊ ፊሊንግ ስለሆነ ባለትዳር ትሆኛለሽ፣ ሰዎች ይኖራሉ። ዩ ፊል ሎንሊ ብቸኛ ነሽ። መስሪያ ቤት ከብዙ ሰዎች መካከል ነው የምትሰሪው፣ ግን ዩ ፊል ሎንሊ ብቸኛ ነሽ። ፊሊንግ ነው፣ ውስጣዊ ስሜት ነው። እና ይሄ ነው አሁን እንደ ህመም እየታየ ያለው የብቸኝነት ስሜት፣ የባይተዋርነት ስሜት፣ የመጠቃት ስሜት፣ ብቻ የመሆን ስሜት ሎንሊነስ ተብሎ ኤፒደሚክ ነው። አሁን ዓለም አቀፍ ችግር ነው እየተባለ ያለው ይሄኛው ስሜት ነው። ብቸኝነት ይሰማሻል። ሰው መሃል ሆነሽ በሰው ተከብሽ ብቸኝነት ይሰማሻል። እና አሁን በቅርቡ አሁን አሜሪካ ውስጥ እንግዲህ ትላልቅ ከጤና ጋር የተያያዙ ትላልቅ ድርጅቶች አሉ። በጣም ትልቁ ድርጅት ሲዲሲ ነው፣ ሴንተር ፎር ዲዚዝ ኮንትሮል ማለት ነው። እና ደግሞ ኤፍዲኤ አለ፣ ፉድ ድራግ ኦቶሪቲ እንደዚህ የሚባል ነው። ሲዲሲ ሎንሊነስ ላይ ሰሩ። ምን አሉ መሰለሽ? ከ3 ሰዎች አንድ ሰው ብቸኝነት ስሜት ይሰማዋል፣ ሎንሊነስ ይሰማዋል። ይሄ ፊሊንግ አለ፣ በዚህ አታክ ይደረጋል፣ ችግር አለበት። ከ3 ሰው አንዱ በአሜሪካ በሌሎችም ሀገሮች። ከዛ ውጤቱ ምን አለ? ይሄ ሎንሊነስ ስሜት የሚያመጣቸው ችግሮች አሉ ብለው ዘርዝረዋል። ልንገርሽ። አንደኛ ይሄ ሎንሊነስ ፊሊንግ ጭንቀት ያመጣል። ብዙ ጊዜ ጭንቀት፣ አንዛይቲ ኒውሮስ፣ የተለያየ ጭንቀት አይነት ያጠቃቸዋል ብቸኝነት ስሜት ያላቸው። ድብርት ዲፕሬሽን ያመጣል ብቸኝነት። የልብ በሽታ ይሄውን ሳይንስ ነው፣ ሲዲሲ ነው ያወጣው፣ ሴንተር ፎር ዲዚዝ ኮንትሮል የአሜሪካ ነው። በልብ በሽታ የመጠቃት እድላቸው ትልቅ ነው ብቸኛ የሆኑ ሰዎች፣ ይህም ስሜት የሚሰማቸው። ዲሜንሺያ የመርሳት ችግር፣ ከመርሳት ጋር የተያያዘው ህመም፣ እሱም ከብቸኞች ጋር ብቸኝነት በጣም ይጠቁበታል። ከዛ አዲክሽንስ የህመም አይነቶች፣ የሱስ አይነቶች፣ የተለያዩ ሱሶች ከሰው መሃል ካሉት ይልቅ በብቸኝነት ስሜት የሚጠቁት በአዲክሽንስ ይጠቃሉ። ሱሳይዳል ቶትስ ራስን የማጥፋት ስሜት እና ደግሞ ራስን ማጥፋት፣ ይህም ከብቸኝነት ስሜት ጋር ይያያዛል። እድሜያቸውም ያጥራል። ይሄ ሁሉ ችግር ምንድነው? ጭንቀት፣ ዲፕሬሽን፣ ሃርት ዲዚዝ፣ ዲያቤቲስ፣ ዲሜንሺያ እንደዚህ የብቸኞች ችግር ነው። ብቸኞች ሲባል ግን ያ በምርጫ የተደረገው ሶሊቲዩድ አይደለም። ወይም ሰው የሌለም አለ፣ ግን ፊሊንጉ ብቸኝነት የሚሰማቸው ባይተዋርነት የሚሰማቸው ሰዎች በእነዚህ ይጠቃሉ ተብሎ ሲዲሲ አውጥቷል። ስለዚህ ልንነጋገርበት የሚገባ ነው ማለት ነው ብቸኝነት። የሚገርምሽ ብቸኛ ምን ሆነው እኔ ሳይ ብዙ ጊዜ ሰው ክላስ የሚባለው ነገር በቃ ልክ እንደኔ የሆነ ሰዎች ይላሉ። በቃ ሀብታሞች ከሆኑ ከሀብታሞች ጋር፣ ምሁራን ከሆኑ ከምሁራን ጋር፣ ዝነኞች ከሆኑ ከዝነኞች ጋር የመዋል ነገር፣ እሱ ነገር ብቸኝነትን ያባብሳል እንጂ የሚወዱን ስለኛ ግድ የሚላቸው ሰዎች አሉ። ሰው ስለምንመርጥ ነው። ጎረቤቶቻችንን እናስቢያቸው። ቢያመኝ
መተው በቃ ምናምን ብለው ጉድ ብለው እናቶች በሌላ ጊዜ ሰላም አላቸው እናቶች መተው ጉድ ብለው ምናምን ሽሮ ሰርተው ፍትፍት ሰርተው አብልተውኝ ይሄዳሉ። ሐዘን ሲደርስብሽ ነው የምታያቸው። ሰላም ያላልሻቸው እናቶች ጎረቤቶችሽ ነጠላቸውን አዘቅዝቀው መተው ሲያለቅሱ ስታያቸው እነዚህ ሰዎች ያውቁኛል እንዴ ብለሽ እስክትይ ድረስ ሰው ስለምንመርጥ ነው እንጂ ሰው ስለሌለ አይደለም። ሰዎች አሉ። ችግራችን ሰው ስለምንመርጥ ነው። ስለዚህ ስለኔ የሚያስብልኝ ሰው አለ ወይ ግድ የሚለው ሰው አለ ወይ ብንካልን አለ። ግን ስለማናቀርባቸው በክላስ ምንን የሚመስል የሆነ የራሳችን ክራይቴሪያ ስለምናወጣ ነው እንጂ ሰውን ይጠቀማል። ግን ምንድነው እዚህ ጋር ፖይንቴ? ሰው አንናቅ፣ ሰውን ቫልዩ እናድርግ። ሰው ከገንዘብ ይበልጣል። ሰው ትልቅ ነው። ሰው የከበረ ነው። በችግራችን ጊዜ ነው የምናያቸው ሰዎችን ወደ አንቺ የሚመጡ ሰዎችን አክብረሽ ለተመልካቾቻችን የምንለው ይሄንን ነው። ሰውን ቫልዩ አድርጉ። ሰው ከገንዘብ ይበልጣል። ሰው ከስልጣን ይበልጣል። ሰው ነው የሚደርስልንና ሰዎችን ቫልዩ ማድረግ አለብን ለማለት ነው። ከሰው በላይስ ለኛ ግድ የሚለው አለ ወይ ብለን ደግሞ እንጠይቅ። ከሰው በላይ ከሰው ውጪ ከሱፐርናቹራል የሆነ አምላክ አለው ወይ? ዳዚ ኬር ዳዚ ሪሊ ኬር? ፈጣሪ ለሙስሊሞች አላህ፣ ለጁዳይዝም ለሚከተሉ ያህዌ፣ ለክርስቲያኖች እግዚአብሔር እና በወርልድ ቪው ኤቲዝም ይባላል። ፈጣሪ የለም ማለት ነው። ፈጣሪ የለም። ቴይዝም አለ። ቴይዝም እግዚአብሔር አለ ነው። ከዛ ዴይዝም አለ። እዚችን ነው የፈለኩት። ዴይዝም መሰለሽ የሚለው እግዚአብሔር ሰማይና ምድርን ፈጥሯል። ሁሉን ነገር ፈጠረ። ከዛስ በራሱ በፊዚክስ በኬሚስትሪ ህግ እንዲተዳደር ትቶታል። አያገባው ብሎ ነገር የለም። ጸሎት አይሰማም፣ አይመልስም። ሰጥቷል። ለሰው ልጆች አስተዳድሩ ብሏል። በፊዚክስ በህግ ተዳደሩ ብሏል። ጣልቃ አይገባም። ስለአንቺ ጉዳይ ይሄ እንዲሆነልኝ ያ እንዲሆነልኝ ጸልይሽለት ምናምን ይሄ የሚለው ሐሳብ ዴይዝም ይባላል። ከዛ ደግሞ ፓንቴይዝም አለ። እሱ ደግሞ ሌላ ነውና ዴይዝም ላይ ግን ብትጸልይ ብቲ የሚደርስ አምላክ የለም። አይመለከተውም። እሱ ጣልቃ አይገባም ማለት ነው። በቴይዝም ግን ስትሄጂ አለ ሂ ኬርስ። ሁለት ባህሪዎች አሉት። አንደኛ ትራንሰንደንት ነው ይባላል። ትራንሰንደንት ማለት ምጡቅ ማለት ነው። ማለት ምድር ቢቀጠቀጥ ብታመልኪው ባታመልኪው ብትጸልይ ባትጸልይ እሱን አፌክት አያደርገውም። ትራንሰንደንት ነው። ግን ደግሞ ኢማነንት ነው። ይሄ ቴዎሎጂ ነው የምናወራው። ኢማነንት ነው። እኛ መሃል አለ፣ እዚህ መሃል አለ፣ በእኛ ኑሮ ውስጥ ደግሞ አለ። ትራንሰንደንት ነው፣ ኢማነንት ነው። ላይ ነው ደግሞ እዚህ ደግሞ በእኛ መካከል አለ። ታዲያ ዳዚ ኬር ሪሊ? አንዳንዴ ዴይዝም እኮ ነው የሚመስለው ሰዎችን ስታያቸው። ዴይዝም እውነትም በቃ የታወው ነው የሚመስለው። ጣልቃ የማይገባ ነው የሚመስለው። ግን ጣልቃ ይገባል፣ ይሰማል፣ ይራራል፣ ያዝናል፣ ለሰዎች ይደርሳል። ግን ምን ይፈልጋል መሰለሽ? እንትን አይደለም ፈጣሪ ጉልበተኛ አይደለም። ዝም ብሎ ሰው በር ሰብሮ አይገባም። ያንኳኳል አይደል? በደጅ ቆም ያንኳኳል አይደል? ነው ያደርጋል። ከፈቀድሽለት ይገባል። ከጠየቅሽው ኢንተርፌር ያደርጋል። እና መጠየቅ ይፈልጋል። ለዚህ ነው ጸሎት የሚያስፈልገው። መጠየቅ ይፈልጋል እንጂ ለሰው ልጆችን የሚወድድ ለሰው ልጆች የሚያስብ ላንቺ የሚያስብ የሚራራ ግድ የሚለው ጣልቃ የሚገባ አምላክ አለ። በተለያየ መንገድ በፈለግሽው ስም ጥሪ ግን አለ። ቴዎሎጂ ካወራን የግድ ስለ ፈጣሪ እናወራለንና ቸርቾች እየተዘጉ ናይት ክለብ ሲሆኑ ይሄ ህዝብ ከፈጣሪ ሲርቅ ከእግዚአብሔር ሲርቅ ከአላህ ሲርቅ የሚመጣ ችግር ነው። ብቸኝነቱ ይበረታል። ምክንያቱም የለም እሱ ግን እንዳለና ግድ እንደሚለው አንዳንዴ just sit and wonder የሰዎችን ሰክሰስ ታያለሽ። ልክ እንደዚህ ሌላው ሰው ሲሳካለት ሲሆንለት ሲደረግለት እንደው ካፋቸው ገና ሲወጣ ጸሎታቸው የተመለሰ ሲመስል በስኬት ላይ ስኬት በበረከት ላይ በረከት ሲጫንላቸው ከዛ አንቺ ጋር ምንም የለም። አሁን ይሄንን ስንል በጣም ብዙ ሰው ጥያቄ ውስጥ አለ። ወንደር ያደርጋል። ምንድነው እሱ? what's going on? እኔ በጸልያለሁ፣ እኔ ቤተክርስቲያን እሄዳለሁ፣ መስጊድ እሄዳለሁ፣ ምኩራብ እሄዳለሁ በየሃይማኖቱ። ግን
የሰዎችን ስኬት ያለው ሰዎች ጥያቄያቸው ሲመለስ ያለው የኔ ግን አይመለስም ምን ማለት ነው ይላሉ። ሰነፍ በልቡ እግዚአብሔር የለም ይላሉ። ያ ነው። አሁን ወደ መጨረሻው ፓርት እንሂድ እና ትውልዱ መጨረሻው አንድ ሰው መጨረሻ ሞኝ አላዋቂ ሊሆን የሚችልበት ነገር ነው የሚመስለኝ ፈጣሪ የለም ማለቱ ነው እና ምንም አያገባውም ማለቱ ነው። እኔ በህይወቴ አይቼዋለሁ። በህይወቴ ስላየሁት አለ ግድ ይለዋል፣ ያስባል፣ ይወደናል፣ ጸሎትን ይሰማል፣ ይመልሳል። ያው እንደነገርሽ እንደቀድሙ ማለት ነው። ብዙ ምሳሌዎች አሉ።